ልክ ሲጨርስ ደግሞ ላኢላሃ ኢለላህ ብሎ ከጨረሰ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ምን በሉ ብለውናል? አላሁመ ረበ ሃዚሂ ዳዕወቲ ታማ ወሰላቲ ልቃኢማ አቲ ሙሐመደን ልወሲለተ ወልፈዲላ ወበዐትሁ መቃመን መሕሙዳ አለዚ ወዐድተህ። ይህን ካላችሁ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ቃለሃ ባዕደል አዛን ሐለት ለሁ ሸፋዓቲ አሉ። ይህን አሁን ያልኩትን ነቢያችን ሰለላሁ ዐለይሂ ወሰለም ይህን ያለ ከአዛን በኋላ አሉ የቂያማ ቀን የኔ ምልጃ በቅታለታለች አሉ። የነቢያችን ሰለላሁ ዐለይሂ ወሰለም አማላጅነት ለዚህ ለሰውዬ ተገቢ ሆኖለታል ማለት ነው። ግልጽ ነው አይደለ? የቂያማ ቀን ነቢያችን ሰለላሁ ዐለይሂ ወሰለም አማላጅ ይሆኑለታል ከአላህ ዘንድ ማለት ነው። ስለዚህ ከአዛን በኋላ ይህን በሉት። እንዲሁም አዛን በምትሰሙ ጊዜ